ፖይንታችን ወደ ኮይን መቀየር አይደለም። ስለዚህ መጀመሪያ የምንገባው የት ጋር ነው? ኮይን ትሬዲንግ ውስጥ ነው ማለት ነው። ኮይን ትሬዲንግ ውስጥ ምን ማለት አለብን? ክሊክ አድርገን መግባት አለብን ማለት ነው። እዚች ጋር ካለችው ኮይን ትሬዲንግ። ስለዚህ ከዚች ከገባን በኋላ ምንድን እናደርጋለን? ሊንክ አለን ማለት ነው። ወደዚህ ስለሚገባልን እዚህ ውስጥ ከገባን በኋላ ቀጥታ ምን የሚለውን እንነካለን። ቶፕ አፕ የሚል አለ እዚህ ጋር ላይ። እሱ ቶፕ አፕ የሚለውን ክሊክ አደረጉት። ከዛ በኋላ እዚች ጋር ዩኤስዲቲ ክሪፕቶ ኮይን የምትለዋን ክሊክ አደርጋለሁ። ዩኤስዲቲ ክሪፕቶ ኮይን ችን ክሊክ ሳደርጋት የመጀመሪያው ትሮን የሚላለ ትሮን ከሚለው ፊት ለፊት ቹዝ የሚለውን እነካዋለሁ። ቹዝ የሚለውን ከነካሁት በኋላ ወደ ላይ ከፍ ሳደርገው ከታች ሊንክ አለ። ይችን ኮፒ አድርጌ ይዣታለሁ ማለት ነው። ይችን ኮፒ የምትለዋን ክሊክ አደረጓት። ከዛ በኋላ የት ነው የምገባው? ፖይንቴ ጋር ማለት ነው። ፖይንቴ ጋር ክሊክ አድርጌ እገባለሁኝ ማለት ነው። ቀጥታ እዚህ ጋር አሁን ለምሳሌ ወደ 100,000 አካባቢ ፖይንት ይታያል። እዚህ ጋር ትገባላችሁ። ይህን ፖይንት የሚለውን ክሊክ ታደርጉታላችሁ ማለት ነው። ይህን ክሊክ ስታደርጉት የት ነው የሚወስዳችሁ? ወደ ዊዝድሮው ሜተዶቹ ማለት ነው። ስለዚህ እዚህ ጋር ዊዝድሮው ናው የሚለውን እነካዋለሁ። ዊዝድሮው ናው ይህን ክሊክ ሳደርገው የት ይወስደኛል? ቀጥታ ዩኤስዲቲ ቲአርሲ 20 ከሚለው ፊት ለፊት የሆነች የቀስት ምልክት አለች። እሷን የቀስቷን ስነካት የሚያስገባኝ ሜተዶቹ ጋር ናቸው። ይኸው ሜተዶቹ እነዚህ አሉ። ከላይ ዩኤስዲቲ፣ ባይናንስ፣ ቴሌብር፣ ኮመርሻል ባንክ ኦፍ ኢትዮጵያ ወደታች አሉ። ብዙ ዝርዝሮች አሉ። ስለዚህ ፖይንት ወደ ኮይን ለመቀየር ደግሞ የትኛው ነው የምንጠቀም? የመጀመሪያውን ዩኤስዲቲ ቲአርሲ 20 የምትለዋን ማለት ነው። እኔ ፊት ለፊት ቪው ነው የምትል ቪው ነው ባይንድ ስላደረኳት። ባይንድ ያላደረጋችሁት ግን ፊት ለፊት ምንድነው የሚል? ባይንድ የሚል ታች አካባቢ አሁን አይታችሁ ከሆነ እነዚህ ገና እኔ ባይንድ ስላደረኳቸው ነው። ከታች ከላይ ግን ኮመርሻል ባንክ ኦፍ ኢትዮጵያ ለምሳሌ አካውንቴን እዚህ ጋር ባይንድ አድርጌያለሁ። ቴሌብሬንም ባይንድ ሳደርጉ ቪው ነው የሚል። ባይንድ ካረጋችሁት ቪው ነው የሚል ፊት ለፊት ማለት ነው የእናንተን አሁን። ስለዚህ ምንድነው የምታደርጉት? ቀጥታ ዩኤስዲቲ ቲአርሲ 20 ከሚለው ውስጥ ትገቡና ኮድ አስገቡ ይላችኋል ማለት ነው። ኮዳችሁን ምን ታደርጋላችሁ? ታስገባላችሁ ማለት ነው። ከዛ ካስገባችሁ በኋላ ውስጥ ላይ ኮንትራት አድሬስ የምትለው ትታያችኋለች። እዚህ ጋር ኮንትራት አድሬስ እዚህ ጋር ያለችው አዲስ ቅድም ያመጣዋትን እዚህ ጋር ምን አደርጋታለሁ? ፔስት ላታለሁ ማለት ነው። ይቺ ቅድም ያመጥቼ እንትን ያልኋት ማለት ነው። ስለዚህ እዚህ ጋር ፔስት ታደርጉና ምን ትሉታላችሁ? ሳብሚት ትሉታላችሁ። እዛ ሳብሚት ካላችሁት በኋላ ፊት ለፊት ምንድነው ቪው ቢል ይመጣ ማለት ነው። ስለዚህ ምን ማድረግ አለባችሁ ግን 6 ዲጂት ኮድ ማዘጋጀት አለባችሁ። ፓስዋርዳችሁ ማለት ነው። ፓስዋርዳችሁን 2 ያስገቡት ይላችኋል። እዛ ጋር ማስገባት አለባችሁ። የራሳችሁ ፓስዋርድ ማንም ሰው ማያውቀው ማለት ነው። ልክ እንደ ኤቲኤም ፓስዋርዳችሁ ማለት ነው። ከዛ በኋላ ፊት ለፊት ምን ይላል? ቪው ይላል ማለት ነው። ስለዚህ ቪው ካለ ቀጥታ በትክክል ባይንድ ሆኗል ማለት ነው። ከዛ በኋላ ምንድነው የምናደርግ? ምን እንዳለን ዊዝድሮው ናው የሚለውን እንነካለን ማለት ነው። ዊዝድሮው ነው የሚለውን ከነካን በኋላ ቀጥታ ምንድነው እዚህ ጋር ለምሳሌ አሁን የኔ $10 ያሳየኛል። $10 10 እጽፍለታለሁ ማለት ነው። ለምን? ከ10 በታች ስለማይቻል። ስለዚህ $10 ከነካሁት በኋላ ከታች ምን አለች? ሳብሚት የምትላለች። ይቺን ሳብሚት የምትለዋን እነካታለሁ ማለት ነው። ሳብሚት የምትለዋን ስነካት ወዴት ይወስደኛል? ቀጥታ ኮንፊርም አድርግ ይለኛል። እዚህ ጋር ኮንፊርም ካልሁት ቀጥታ ምን ሆነ ማለት ነው? ወደ ኮይን አካውንቴ ወይም ደግሞ ኤጀንት አካውንቴ ውስጥ ነው የሚገባው ማለት ነው። ስለዚህ በዚህ መልኩ መቀየር ትችላላችሁ ማለት ነው።